ለእናንተ ይሁን። በዓለም ዙሪያ ያላችሁ የሰው ልጆች በሙሉ የእጁ ፍጥረት የሆናችሁ በያላችሁበት በዓለም ዳርቻ ሁሉ ርቀት የማይገድበው ወሰን የማይገድበው የሰራዊት ጌታ ቅዱስ እግዚአብሔር በያላችሁበት ቦታ ሁሉ እውነተኛውን እኔ የምሰጣችሁ ሰላም እውነት ነው እንዳለ እውነተኛውን ሰላምና ጸጋ፣ ምሕረት፣ ቸርነት፣ ጥበቃውን፣ በረከቱን ያብዛላችሁ። እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም፣ ሁሉ ደህና፣ ሁሉ በጎ፣ ሁሉ ድንቅ ሆኖልኛል። ከሰላሙ እግዚአብሔር የተነሳ ክብር ለእግዚአብሔር ነው። እንደገናም ደግሞ እግዚአብሔር ፈቅዶልን ደግሞ ለእኔም ለእህታችሁ ጸጋውን አብስቶልኝ ምሕረቱን አግኖልኝ ደግሞ ዳግም ደግሞ የከበረውና ሕያው የሆነውን ቅዱስ የሆነውን የእግዚአብሔርን ቃል ደግሞ ይዤላችሁ እንድመጣ እግዚአብሔር ፈቅዶልናል። ለሁላችንም እግዚአብሔር ይባረክ። እንደ እግዚአብሔር ያለ ማንም የለም በሰማይ በምድር ቢሆን ከየትኛውም ነገር ጋር ቢወዳደር ውድድር የሌለው ንጽጽር የሌለው እግዚአብሔር ለዘመናት መካከል የማይለወጥ የማይቀየር የተናገረውን የሚፈጽም የማይዋሽ የማያዳላ እግዚአብሔር ስሙ ይባረክ። እግዚአብሔር ቃል ሲናገር እግዚአብሔር ለኃጥአንም ለጻድቃንም እኩልን ፀሐይ ያወጣ ይላል። ይገርማችኋል። እኩል ዝናብን ያዘንባ ይላል እና እግዚአብሔር አያዳላም። የፍቅር አምላክ ነው። የሚወዱትን ይወዳል፣ የማይወዱትን ይወዳል፣ የሚከተሉትን የማይከተሉትን ይወዳል፣ የሚቃወሙትን ይወዳል። በቃ ራሱ ፍቅር ነው። እግዚአብሔር ፍቅር ነው እና የሚጠሉት የማይፈልጉትም ፈልገው ወደ እርሱ እንዲመጡ ደግሞ ሁሌ በምህረት እጁ ደግሞ የሚጠብቅ አምላክ ነው። የሰው ልጅ ሁሉ እንዲድን የእግዚአብሔር በጎ ፈቃድ ነው። የማንም ውድቀት፣ የማንም ሐዘን፣ የማንም ለቅሶ፣ የማንም ማጣት እግዚአብሔርን አያስደስተውም ወገኖች። እና አንዳንዴ እኛስ እግዚአብሔርን የምንረዳበት መንገድ በጣም ይገርመኛል። ልክ እንደ ሰው ነው እግዚአብሔርን የምናስበው። ሰው ሲለወጥብን እግዚአብሔር የሚለወጥብን ይመስለናል። ሰው ሲቀየር እግዚአብሔር የሚቀየርብን ይመስለናል። እና በጣም እንጠነቀቅ ይገባል ወገኖች። ለዚህ ነው እንደ እግዚአብሔር ያለ ማንም የለም የምንለው ወገኖች። እና አንዳንዴ እኛ ብዙ ነገር አድርገን አንዳንድ ነገሮች ያቅቱናል። ሲያቅቱን ከዛ እግዚአብሔርም ልክ እንደኛ የሚያቅተው ይመስለናል። እና ለእግዚአብሔር ያለን መረዳት በጣም ብዙ ይቀረናል። ስለዚህ እንደ እግዚአብሔር የለም እንደ እግዚአብሔር ያለ የለም ስንል በምክንያት ነው ወገኖች። በማስተዋል ይሄንን ቃል ልናገረው ይገባል። አንዳንድ ጊዜ ብዙ ቃላቶችን በልማድ እንናገራለን። ሰዎች ስላሉ ብቻ በልማድ ግን የእውነት ያ ቃል ገብቶን ደግሞ ተረድተን ደግሞ ስንናገረው በህይወታችን ላይ የሆነ ነገር ይሆናል። ክብር ለእግዚአብሔር ይሁን። እንግዲህ ባለፈው ሳምንት መዝሙር 34 ላይ ባለው ቃል እንግዲህ ከክፉ ሽሽ መልካምን ነገር አድርግ በሚል ከንፈርን ከሽንገላ ጠብቅ፣ መልካም ነገር እንዲሆንልህ ከፈለግ፣ መልካም ነገር እንዲደረግልህ ከፈለግ፣ ከመልካም ነገር መውደድ የማትፈልግ ከሆነ እነዚህ መልካም ነገሮች አድርግ፣ እግዚአብሔርን ፍራ በሚል ርዕስ ተምረን ነበርና ቪዲዮ እንዳይረዝምባችሁ ብዬ አጥራርጌ ሳልጨርሰው ነው ያቆምኩት። አሁን ደግሞ ከ9 እስከ 13 እስከ 14 ያለውን ያነበብኩላችሁ መዝሙረ ዳዊት 34 ላይ አሁን ደግሞ ከ15 ጀምሮ ያለውን አነብላችኋለሁ። እንደዚህ ይላል። ክብር ለእግዚአብሔር ይሁን። የእግዚአብሔር ዓይኖች ወደ ጻድቃን ናቸው። እግዚአብሔር የሚፈሩ ከክፉ ነገር የሚሸሹ መልካምን ለማድረግ የሚከተሉ እነዛ ከመልካም ነገር አይጎድሉም ማለት። እንደገና ደግሞ እግዚአብሔር ዓይኖች ወደ ጻድቃን ናቸው፣ እግዚአብሔር ወደሚፈሩት። ከዛ ጆሮው ለጩኸታቸው ክፍት ነው። አያችሁ፣ በእንደዚህ አይነት እግዚአብሔር በዚህ ባሰመረልን መስመር የሚሄዱ ሰዎች አለ ጸሎታቸው ወደ እኔ ጆሮ ቶሎ ይሰማል፣ አይኖችም ደግሞ ወደ እነሱ ነው፣ ሁሌ ይመለከታቸዋል፣ ሁሌ አይኖቼ ይጠብቃቸዋል። አያችሁ። ከዛ ደግሞ 16 ላይ መታሰቢያቸውን ከምድር ለማጥፋት የእግዚአብሔር ፊት በክፉ አድራጊዎች ላይ ነው። አያችሁ፣ ጻድቃን ሲጮሁ እግዚአብሔር ይሰማቸዋል። ጻድቃን ማለት ወገኖቼ በኢየሱስ ክርስቶስ በማመን የሚገኝ ጽድቅ ነው። ሮሜ 3 ላይ ሲናገር በክርስቶስ ኢየሱስ በማመን ጸድቀናል ይላል። ኢየሱስ ክርስቶስ በሰራልን ስራ በማመን የምንጸድቀው ጽድቅ ነው። ከጸደቀን በኋላ እንደፈለግን መሆን እንችላለን ምናምን ሳይሆን ከጸደቀን በኋላ ደግሞ የጽድቅ ስራዎች አሉ፣ የመንፈስ ፍሬዎች አሉ። ሰው በክርስቶስ ኢየሱስ አምኖ ከጸደቀ በኋላ ሊሰራቸው ሊተገብር በየዕለቱ የጽድቅን ስራ የሚሰራቸው ስራዎች አሉ። ግን የምንጸድቀው ግን በክርስቶስ ኢየሱስ በማመን ነው። ምክንያቱም እሱ የሰራንን ስራ እኛ መስራት ስለማንችል፣ እሱ የከፈልን ዋጋ እኛ ልንከፍል ስለማንችል የጸደቅነው በክርስቶስ ኢየሱስ ነው።
አጽድቆናል። ግን እኛ ደግሞ ከጸደቅን በኋላ የጽድቅ ስራዎችን ደግሞ እለት እለት በህይወታችን እየሰራን እለት እለት በህይወታችን የጽድቅ ስራዎች እየተገለጡ ይሄዳሉ። ስለዚህ ጻድቃኖች ጩኸታቸው እግዚአብሔር ይሰማ ካለ ጻድቃን ሲጮሁ እግዚአብሔር ይሰማችኋል። ወገኖቼ በክርስቶስ ኢየሱስ እግዚአብሔር ስትጮሁ ይስማችሁ። ልመና ስታቀርቡ እግዚአብሔር ይስማችሁ። ከእግዚአብሔር ዘንድ ምሬትን አቅጣጫን ስትፈልጉ እግዚአብሔር ፈጥኖ አቤት ይበላችሁ። ይሄ ትልቅ በረከት ነው። ይሄ ትልቅ መታደል ነው። ማለት እግዚአብሔር ቃል ሲናገር ወገኖች ያዕቆብ ላይ ኤፌሶን 4:4 ላይ ጌታ ቅርብ ነው ይላል። ወገኖች ጌታ ቅርብ ከስትንፋሳችን ይልቅ ቅርብ ነው ይላል። አያችሁ፣ ይሄ ቅርብ የሆነው እግዚአብሔር የሚያቀራርበን ምንድነው? የኔና የእናንተ አካሄድ ከቃሉ ጋር ያለን ህብረት በሱ በሚለው መንገድ ከሄድን ቅርብ ነን። ስለዚህ ከስትንፋስ እኔ አሁን ከምተነፍሰው እስትንፋስ እግዚአብሔር ለኔ ቅርብ ከሆነ የክፉ ቀን የሆነ ነገር ሰው አባቴ አባ ብዬ ድረስልኝ ሰው ሊደርስልኝ ይችላል። ስለዚህ በእንደዚህ አይነት መንፈስ እንደ ልጅና እንደ አባት እንድንኖር እግዚአብሔር ፍቃዱ ነው። አያችሁ። ስለዚህ ምን አለ እዚህ ጋር ጻድቃን ሲጮሁ እግዚአብሔር ይሰማቸዋል፣ ከመከራዎችም ሁሉ ያድናቸዋል። አያችሁ፣ መከራ ሊገጥም ይችላል፣ ፈተና ሊገጥም ይችላል፣ ግን ከመከራ ሁሉ ነው የሚለው በክርስቶስ ኢየሱስም። በዚህን ሰዓት አሁንም በመከራ ውስጥ ያላችሁ፣ በጭንቀት ውስጥ ያላችሁ፣ በውጣ ውረድ ውስጥ ያላችሁ ብትኖሩ፣ በአጣብቂኝ ውስጥ ያላችሁ፣ በሞትና በሕይወት መካከል ያላችሁ ብትኖሩ በክርስቶስ ኢየሱስም እግዚአብሔር ካላችሁበት ከገባችሁበት መከራ በኢየሱስ ክርስቶስም ያውጣችሁ። አሜን። መከራ ሆነብኝ፣ ችግር ሆነብኝ፣ ጭንቀት ሆነብኝ ከምትሉት ነገር ዛሬ እግዚአብሔር አብ በኢየሱስ ስም እጆቻችሁን ይዞ ያውጣችሁ። ክብር ለእግዚአብሔር ይሁን። ከመከራቸው ሁሉ ነው የሚለው ያድናቸዋል ካለ በኋላ እግዚአብሔር ልባቸው ለተሰበረ ቅርብ ነው። አያችሁ፣ ልባቸው ለተሰበረ የሚያዝኑ፣ ስለ እግዚአብሔር ነገር የሚደነግጡ፣ ስለ እግዚአብሔር ነገር የሚፈሩ ለነሱ ምን እግዚአብሔር ቅርብ ነው። እግዚአብሔር ትዕቢተኛን አይወድም። እግዚአብሔር ትምክህተኛን አይወድም። እግዚአብሔር ትዕቢተኞችን ይቃወማል። እግዚአብሔር ቃል ሲናገር እግዚአብሔር ከትዕቢተኞች ጋር አይሰራም። እግዚአብሔር ከቅኖች ጋር ነው የሚሰራው። እግዚአብሔር ከየዋሆች ጋር ነው የሚሰራው። እግዚአብሔር ልባቸው ከተሰበረ ሰዎች ጋር ነው የሚሰራው። ወገኖች አያችሁ፣ ብዙዎቻችን እግዚአብሔር እንዲሰራብን እንዲጠቀምን እንፈልጋለን። ግን ልባችን ምን አይነት ልብ ነው ያለን? እግዚአብሔር ቅን ልብ ይወዳል። ለዚህም እግዚአብሔር ቃል ሲናገር ቅኖች እግዚአብሔርን ያዩታል ያሉ። ወገኖች አያችሁ፣ ቅኖች ማንን? እግዚአብሔርን ያዩታል። በኢየሱስ ክርስቶስ ስም ቅንነትን ያብዛልን። በቅንነት የእግዚአብሔርን ፊት፣ የእግዚአብሔርን እጅ፣ የእግዚአብሔርን ማዳን ማየት ይሆንልን። አሜን፣ ሃሌሉያ። ከዛ በኋላ መንፈሳቸው የተሰበረው ነው ያድናቸዋል። የጻድቃን መከራው ብዙ ነው፣ እግዚአብሔር ግን ከሁሉ አጥንቶች ሁሉ ይጠበቃል፣ ከእነርሱም አንድ አይሰበርም። ኃጢአተኞችን ክፋት ይገድላቸዋል። አያችሁ፣ ምኖችን? ኃጢአተኞችን ክፋት ይገድላቸዋል ካለ በኋላ ጻድቃን የሚጠሉ ይፈረድባቸዋል። አያችሁ፣ ጻድቃንን የሚጠሉ ይፈረድባቸዋል። እግዚአብሔር የባሪያዎቹን ነፍስ ይቤዣል። እግዚአብሔር የባሪያዎቹን የአገልጋዮቹን ነፍስ ይቤዣል ማለት ያድናቸዋል። በቃ ኢየሱስ ክርስቶስ ተቤዣን። እግዚአብሔር ይባረክ። ይቤዣል ካለ በኋላ እርሱንም መጠጊያ ያደረገ አይፈረድበትም። ሃሌሉያ። አያችሁ፣ እሱን እንደውም ርዕሴ ይሄ ነው። እሱን መጠጊያ ያደረገ አይፈረድበትም ነው። እሱን ነው መጠጊያ ያደረግሽው፣ እሱን ነው የታመንሽው፣ እሱን ነው የተደገፍሽው፣ እሱን ነው የተመካሽበት። አለኝ ብለሽ ልብሽን፣ ህይወትሽን፣ ኑሮሽን የሰጠሽው ለሱ ነው። ለሱ ነው የሰጠኸው። እሱ አይጥልህም፣ እሱ አይፈርድብህም። አያችሁ፣ እርሱን መጠጊያ ያደረጉ አይፈረድበትም ይላል። ስለዚህ በክርስቶስ ኢየሱስ እሱ መጠጊያ በማድረግ በእርሱ በክርስቶስ ኢየሱስ በማመን የሚገኘውን ጽድቅ ተቀብለን ከፍርድ እንድናመልጥ እግዚአብሔር አምላክ ይርዳን። የቃሉ ባለቤት የሰራዊት ጌታ ቅዱስ እግዚአብሔር የተባረከ ይሁን። እኔም ተናጋሪ እናንተም ሰሚዎች ሰምተን በእውነት በቃሉ መሰረት እንድንኖር ቃሉ በህይወታችን ላይ በነገራችን ላይ ክርስትና ንግግር ብቻ አይደለም። ክርስትና ስብከት ብቻ አይደለም። ክርስትና ዝማሬ ብቻ አይደለም። ክርስትና መስጠት ብቻ አይደለም። ክርስትና በጎ ነገር ማድረግ ብቻ አይደለም። ክርስትና ዋናው በህይወት መኖር ነው። ይህንን የምንማማረውን ቃል በህይወታችን ላይ መኖር፣ በህይወታችን ላይ መግለጥ፣ ክርስትና በህይወት ሲገለጥ ነው። አያችሁ። ስለዚህ በክርስቶስ ኢየሱስም በእውነት ቃሉን በህይወት እንድንኖር ቃሉን በህይወት እንድንገልጥ የሰራዊት ጌታ ቅዱስ እግዚአብሔር እያንዳንዳችን ይርዳን። እጅግ አድርጌ ወዳችኋለሁ። ተባረኩ፣ ተከናወኑ።